በሳውዝ ኮሪያ ብራዘርስ ሆም ከ4000 ሰዎች በላይ ታግተው ተሰቃይተዋል። ከ500 ሰዎች በላይ ተገድለዋል። ብዙዎችም ተደፍረዋል፣ ብዙም ተሰቃይተዋል። ከዚህ ሁሉ ወንጀል ጀርባ ያሉ ሰዎችም በነፃነት ምንም ፍርድ ሳይቀበሉ አሁን በአውስትራሊያ ሚሊዮነር እንደሆኑ ምንም ይቅርታ ሳይጠይቁ በቤተ ክርስቲያን ውስጥ እያገለገሉ ይገኛሉ። በኡልሳን ሳውዝ ኮሪያ ሁለት አዳኞች በጫካ እየሄዱ ነበር። እናም በማጉያቸው የሆነ ነገር አዩ። ያዩትም ብዙ ሰዎች ነበሩ። እነዛም ሰዎች የጉልበት ሥራ እየሰሩ ነበር። ከዛም እንሂድ በቃ ተባብለው ይሄዳሉ። ነገር ግን ከሁለቱ አንዱ ተጠራጥሮ ስለነበር ብቻውን በነጋታው ይመለሳል። እናም ካሜራ ይዞ ነበር የተመለሰው። ከዛም እነዚህን ሰዎች ፎቶ ማንሳት ይጀምራል። ነገር ግን የሆነ ነገር ያያል። ውሻዎች፣ አዎ 13 ውሻዎች እነዚህን ሰራተኞች እየጠበቁ ነበር። ከዛም ይህ ሰው እስከሚመሽ ልጠብቅና እስኪሚሆነው ልይ በማለት ይቆያል። ከዛም ከመሸ በኋላ ሰራተኞችን ጠባቂዎች አስረዋቸው መኪና ውስጥ ይከቷቸዋል። ከዛም ቆልፈውባቸው ይሄዳሉ። አዎ ታስረው። እነዚህ ሰራተኞች እንደምትገምቱት የቡሳን ሳውዝ ኮሪያ ብራዘርስ ሆም የታገቱ ሰዎች ነበሩ። እዚህም በኡልሳን ሁለተኛ ማዕከላቸውን ለመክፈት እያሰሯቸው ነበር። ይህም ሰው ያየውን ነገር አጣርቶ እንደሚደርስበት ከብራዘርስ ሆም ጀርባ ማን እንዳለ እንደሚያጣራ ለራሱ ቃል ገባ። ምክንያቱም ይህ ሰው አዳኝ ብቻ አልነበረም፣ አዲሱ ለኡልሳን የተመረጠ የከተማው አቃቤ ሕግ ነበር። አቃቤ ሕጉም እነዛ የታሰሩ ሰዎችን መከታተል ጀመረ። ከዛም የብራዘርስ ሆም የፍተሻ ፍቃድ ይዞ ወደዚህ አሰቃቂ ማዕከል ገባ። ልክ እንደገባም በጣም የሚሸት ነበር አካባቢው። ከዛም ሲፈትሹ በሚሊዮኖች የሚቆጠሩ ብር አገኙ። አቃቤ ሕጉም የዚህ ቦታ ባለቤት ጥሩልኝ አላቸው። ከዛም አቃቤ ሕግ ስለነበረ ትልቅ ስልጣን ስለነበረው ታዘዙለት። ከዛም ከዚህ አሰቃቂ ማዕከል ጀርባ ያለው እነዚህ ሁሉ ሰዎች እንዲገደሉ እንዲሰቃዩ ያደረገው ሰው ወደ ፊት ለፊት መጣ። ስሙ ዳይሬክተር ፓርክ ይባላል። ሚስቱ ደግሞ ማዳም ፓርክ ትባላለች። ይህ ጨካኝ ሰው አቃቤ ሕጉን እንደዚህ አለው፣ እንደኔ አይነት ሰው በእንዳንተ አይነት ሰው አይመረመርም። ያንተን አለቃ አምጣልኝ። እንደውም ያንተን አለቃ ዋናውን አምጣልኝ አለው በድፍረት። ይህን ሁሉ ወንጀል መስራቱን ሳያንስ አቃቤ ሕጉን እንደዚህ በድፍረት ሊያወራው የቻለበት ሚስጥር ምንድን ነው? ይህ ጨካኝ ሰው በድፍረት እንደዚህ ሊያወራ የቻለበት ምክንያት አንድ ነገር ነበር። እሱም በዛን ጊዜ በሳውዝ ኮሪያ ጨቋኝ የነበረው መሪ ጓደኛው ስለነበር ነው። አዎ ከዚህ ድፍረት ጀርባ የመንግስት እጅ ነበረበት። አቃቤ ሕጉም ክሱን ቀጠለበት። በዛን ጊዜ የነበረው መንግስትም ክሱን እንዲያቆም ጫና አደረገበት። ነገር ግን አቃቤ ሕጉ ለህሊናው የሚኖር ስለነበረ አላቆምም በማለት ትግሉን ቀጠለ። ከዛም ከዚህ ሁሉ ወንጀል በኋላ ከ3500 ሰዎችን ከገደለ በኋላ ሰዎችን ካሰቃየ በኋላ እናም ከ500 ሰዎች በላይ ከገደለ በኋላ ዳይሬክተር ፓርክ 2 ዓመት ከግማሽ ታስሮ ተፈታ። አዎ ተፈታ። ከዛም ዳይሬክተር ፓርክ ሳውዝ ኮሪያን ትቶ ሙሉ ቤተሰቡን ይዞ ወደ አውስትራሊያ ኑሯቸውን አረጉ። እነዚህ ጨካኝ ቤተሰቦች ከ4000 ሰዎች በላይ እንደዛ ካሰቃዩ በኋላ ከ500 ሰው በላይ ከገደሉ በኋላ አውስትራሊያ መጥተው በነፃነት ሚሊዮነር እንደሆኑ መኖር ጀመሩ። ይህች ዓለም ፍትህን አታውቅም። ከዚህ ሁሉ በኋላ እንዴት ሳይፈረድባቸው ካላችሁ ይህ ብቻ አይደለም የሚያስገርመው። አሁን ፓርክ በህይወት የሌለ ሲሆን ቤተሰቡ ግን በሳውዝ ኮሪያ አንድ ላይ እየኖሩ ነው።
ይህ ቤተሰብ እነዛን ሰዎች እንደዛ ካሰቃዩ በኋላ ምንም ይቅርታ ሳይጠይቁ ሳይጸጸቱ በነፃነት ፍርድ ሳይቀበሉ እየኖሩ ይገኛሉ። የዳይሬክተር ፓርክ ሚስት ማለትም እነዛን ሁሉ ሰዎች ሲያሰቃይ አብራ ስታሰቃይ የነበረችዋ አሁን በአውስትራሊያ ቤተክርስቲያን አላት። በዛም ቤተክርስቲያን ውስጥ እያገለገለች ትገኛለች።